ሰላም ሰላም ውድ ቤተሰቦች እና ተከታታዮች በያላችሁበት ሰላም ፍቅር ጤናን እመኝላችኋለሁ። በያላችሁበት ሰላም እንድትሆኑልኝ የዘውትር ምኞቴ ነው። እንግዲህ ለዛሬ ደግሞ በአዲስ ነገር መጥቻለሁ። ለዛሬ ይዤላችሁ የመጣሁት የኤልሳልቫዶር ጋንግስተሮች እና አሸባሪዎች እንዲሁም የድራግ ወይም የእጽ አዘዋዋሪዎች እስር ቤት ነው። እንግዲህ የኤልሳልቫዶር መንግስት ምን ያህል አገሪቱን በጣም የተቆጣጠሩ ከመንግስት አቅም በላይ የነበሩ አሸባሪዎችና የዕፅ አዘዋዋሪዎችን እንግዲህ በሕግ ቁጥጥር ስር አድርጎ እስር ቤት ውስጥ ከቶ ሀገሪቱን እንዴት ሰላማዊ ከተማ እንዳደረጋት የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እስረኞቹን እንደምታዩት ነው። እስር ቤቱ ምን ይመስላል፣ የእስረኞቹ ውሎ ምን ይመስላል የሚለውን ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችን በፊት ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን ላስታውሳችሁ እወዳለሁ። ወደ ቪዲዮአችን እንመለሳለን። እንግዲህ ይህን የኤልሳልቫዶርን እስር ቤት የሚያስጎበኝ የዛሬው ጋዜጠኛ የምትመለከቱት ግለሰብ ነው። ዩቲዩበር ነው። ውስጥ ገብቶ ያለውን የዕለት ውሏቸውን ያሳየናል። በየመሃሉ እየመጣ ያለውን ነገር አስታውሳቸዋለሁ። እንከታተለው። እንግዲህ የኤልሳልቫዶር አዲሱ ተመራጭ መንግስት እንግዲህ በመጀመሪያ እንደተመረጠ ያደረገው የሰዓት እላፊ ገደብ ነው የፈጸመው። በሱ እንግዲህ ብዙዎችን ወንጀለኞች ሊይዛቸው የቻለው በዛ ሰዓት ነው። ምክንያቱም ብዙ ጊዜ የእጽ ተጠቃሚዎች ወይም በጣም ሱሰኛ የሆኑ ሰዎች የሰዓት እላፊ ሊያከብሩ አይችሉም። ምክንያቱም ሱሳቸው ያስገድዳቸዋል። እንዲሁም ሲያስተላልፉና ሲሸጡ ሲውሉ መያዛቸው ስለማይቀር መጀመሪያ ያደረገው ነገር ቢኖር የሰዓት እላፊ ገደብ መጣል ነበረ። እንደዛም እንዳሰበው አደረገ። ብዙም ጊዜ አልወሰደበትም። የሰዓት እላፊውን ተጠቅሞ እንግዲህ ብዙዎቹን ወንጀለኞችን፣ እጽ አዘዋዋሪዎችን፣ አሸባሪዎችን፣ ነፍሰ ገዳዮችን ብዙዎች በጣም ብዙ አገሪቷን እንግዲህ ከፕሬዚዳንት ወይም ከህግ በላይ ሆነው ሲያስተዳድሩ የነበሩ ወንጀለኞች ነው እንደምናያቸው እንግዲህ በቁጥጥር ስር ውለው አሁን እዚህ እስር ቤት ውስጥ እድሜ ልካቸው ነው የሚያሳልፉት። እዚህ እስር ቤት ውስጥ እንግዲህ ለአንድ ቀን ወይ ለወር ለአመታት አይደለም። በጣም በቃ እድሜ ልክ ነው ብዙ ጊዜ የሚፈረድበት። እዚህ ውስጥ የገባ ሰው የእድሜ ልክ እስረኛ ሲኮን ብቻ ነው እዚህ ውስጥ የሚገባው። እንግዲህ እንደምንመለከተው የሚያስጎበኘን ሰው እንግዲህ የመጀመሪያውን የፍተሻ ጣቢያ ውስጥ ገብቶ ፍተሻ እየተደረገለት ነው እንደምንመለከተው። በጣም ከባድ የሆነ ቁጥጥርና ፍተሻ ያለበት እስር ቤት ነው። በጣም በከባድ ነው። ኢቭን የፈታሾቹ ፊት እንኳን አይታይም፣ ማን እንደሆነ አይታይም። ምክንያቱም በጣም ረጅም እጅ ስላላቸው ጋንግስተሮቹ ወይም ውስጥ ያሉት እስረኞች ፖሊሶቹን ካወቋቸው ቤተሰባቸውን የማጥቃት ተንደንሲ ስለሚኖራቸው ፊታቸው ማን እንደሆነ አይታወቅም። ኢቭን ፖሊሶቹ ፊታቸው አይታይም፣ አይታወቁም። እንደምናየው እንግዲህ ፊታቸውን ሸፍነው ነው የሚፈትሹት። የመጀመሪያውን የፍተሻ ጣቢያ አልፎ እንግዲህ እንደገና ሌላ የፍተሻ በር አጋጥሞታል። በጣም ከባድ የሆነ የጥበቃ ሲስተም ነው የሚጠቀሙት። እንግዲህ በዓለም በጣም ትልቁና በከባድ ሁኔታ የሚጠበቅ እስር ቤት ነው። በጣም ከባድ ወንጀለኞች የሚገኙበት ስለሆነ በጣም ሰንሰቲቭ ነው ለማንኛውም ነገር። እንግዲህ ሶስተኛውን በር አልፎ እንግዲህ ውስጥ ያለውን የሚገኙበትን ሁኔታ እያሳየን ነው። የሁላችን እንግዲህ እንደምንመለከተው ነው እንዴት እንደሚፈተሹ። ፍተሻው የኤርፖርትን አይነት ይመስላል እንግዲህ ግን ከዛም አለፍ ያለ ነው። በጣም ጥብቅና ካሜራዎች፣ ጫማዎች፣ ቤልቶች፣ ራቆት ሳይቀር ነው እንግዲህ የሚፈተሸው። ካሜራዎች ውስጥን ከላይ ብቻ ሳይሆን ውስጥ አካላትን ሙሉ በስከሌትን ደረጃ ከውስጡን ገብተው የሚመረምሩ ካሜራዎች ናቸው የሚጠብቁት። ይሄ የምንመለከተው ሲኢኦ ወይም ዋና መናጀር ነው የእስር ቤቱ። እንግዲህ ደስ የሚለው ነገር ምንድነው? እስር ቤቱ እንግዲህ ለማንኛውም ሚዲያ ክፍት ነው። ማንኛውም መቶ መጎብኘት ለሚፈልግ ሰው ክፍት ነው። ምክንያቱም ለዓለም ላይ ላሉ ጋንግስተሮች ወይም ከወንጀለኞች መማማሪያ መሆን ስለሚፈለግ
የእስረኞችን አያያዝም ሆነ ምግባቸው ማንኛውም ነገር መጥተው መጎብኘት ለሚፈልግ ሰው በጣም ፈቃደኛ ነው። እስር ቤቱ እንግዲህ እንደምንመለከተው የመጨረሻውን የፍተሻ ጣቢያ አልፎ እንደምናየው እንግዲህ አቀማመጡና ሙሉ የግቢውን ይዞታ እያሳየን እስረኞቹ እንግዲህ ይህን ይመስላሉ። ውሏቸው ከጠዋት እስከ ማታ ያለውን በየመሃሉ እየመጣ ይነግረናል። እስቲ እንከታተለው። They are now behind bars. Very few people are granted permission. I might be the first Arab to receive permission to film inside. How difficult is it to escape this prison? Impossible. The prison is surrounded by massive 15-meter-high concrete walls, reinforced with barbed wire and 19 watchtowers. They say escaping from here is impossible. The security is very extreme. The prison is guarded by 600 soldiers and 250 police officers. These are the guards. I'll film a series of videos about prisons. But first, let's get this video to 200,000 likes. እንግዲህ እንደምንከታተለው ምን ያህል ከዚህ እስር ቤት የማምለጥ ምን ያህል ስንት ፐርሰንት ቻንስ አለ ብሎ ነው የጠየቀው። እንግዲህ ለመጎብኘት የመጣ ጋዜጠኛ 0 ነው ያለው፣ ኢምፖሲብል ነው ያለው። አሁን ደግሞ ምናልባት የማምለጥ ሙከራ እንኳን ቢኖር እንግዲህ የአርሚ ክፍላቸው ይሄን ይመስላል፣ ወይም የመሳሪያ ትጥቅ ቦታቸው አይዶን ነው በአማርኛም እንደሚባል ይቅርታ። ይሄን ይመስላል እንግዲህ ይሄን ያህል መሳሪያ አለ። ከ200 በላይ ፖሊሶች አሉ የታጠቁ ማለት ነው። እንግዲህ የመሳሪያ ክምችታቸው ይሄን ይመስላል። በትንሹ እንደው በጥቂቱ እንኳን የማምለጥ ሙከራ የሚያደርግ ሰው ቢኖር እንግዲህ ይሄ ይዘንብበታል ማለት ነው። እንደምንመለከተው በጣም አስቸጋሪ ነው። ይሄን ይመስላል እንግዲህ ቀና ብለው እንዲሄዱ እንኳን አይፈቀድላቸውም። በጣም አጎንብሰው እና በሩጫ ነው የሚሄዱት። ይሄው እነዚህን ይመስላሉ ፖሊሶቹ ሲጠብቁ የሚውሉት። ሙከራ የማምለጥ ሙከራ እንኳን ቢኖር እንግዲህ እነዚህ ናቸው ደርሰው የሚከላከሉት ማለት ነው። አሁን እንግዲህ ወደ ውስጥ ሊገባ ነው። እንደምንመለከተው ግቢው በጣም ሰፊ ስለሆነ በእግር የሚደረስ አይነት አይደለም። ከአሁን 3 የፍተሻ ጣቢያዎች ወይም የሴኩሪቲ ቦታዎችን አልፎ ወደ ዋናው እስር ቤት እስረኞች ወዳሉበት እስር ቤት እየገባ ነው። የሚያጋጥመውን እስኪ እንከታተል። እንግዲህ ወደ ውስጥ ገብቷል። ይሄ የመመገቢያ ቦታቸው ነው የጋርዶቹ ማለት ነው የፖሊሶቹ። እስረኞቹ ምንም ራሳቸውን የመምራት መብት የላቸውም። ፖሊሶቹ ናቸው ማንኛውም ነገር የምግብ ሰዓታቸውን የመመገብ የሻወር ሰዓታቸውን የመተኛ ሰዓታቸውን የሚወስንላቸው እንግዲህ ፖሊሶች ናቸው። ይሄ የምትመለከቱት መስታወት የእስረኛ ሳይሆን የጋርዶቹ ወይም የፖሊሶቹ ሼቭ የሚያደርጉበት ቦታ ነው። እንግዲህ በካሜራ ቁጥጥር ስር ነው ማለት ነው፣ አደጋ እንዳያደርሱባቸው። እንግዲህ ቀጥሎ ወደ ውስጥ ገብተን ደግሞ የምንመለከተው ጂም ነው የሚሆነው። እንደምናየው ነው እንግዲህ ጂም የመኝታ ቤት፣ ከመኝታ ቀጥሎ ጂም አለ እንደምንመለከተው። ጂሙ ይሄም ራሱ የጋርዶቹ ነው እንግዲህ የፖሊሶቹ። እስረኞቹ እንግዲህ እንደምትመለከቱት ምንም ነገር የላቸውም። የመኝታ ቤታቸው አላቸው እዛው፣ እንዲሁም የመመገቢያ። ግን ጋርዶቹ እዚሁ ነዋሪ ስለሆኑ እንግዲህ ሁሉ ነገራቸው ጂሙም፣ መኝታውም፣ ምግቡም ሰልፍ ኬር የሚያደርጉበትን ቦታ እዚሁ ነው ማለት ነው። ሁሉም ነገራቸው ግን በካሜራ እይታ ውስጥ ነው። እስረኞቹ አደጋ እንዳያደርሱባቸው በጣም በከባድ ጥበቃ ውስጥ ሆነው ነው ጋርዶቹም ቢሆን የሚኖሩት ማለት ነው። እንደምትመለከቱት ፊታቸው ማን እንደሆነም ለመለየት እስኪከብድ ድረስ ነው የሚሸፍኑት። ምክንያቱም ፋሚሊ ስለሚኖራቸው፣ ልጆች ስለሚኖራቸው በህግ የሚፈለጉትም ወንጀለኞቹም ቢሆኑ እጃቸው ረጅም ስለሆነ እዛው ሆነው ቤተሰባቸውን ወይ ልጆቻቸውን ይዘው እንዳያስፈራሯቸው ወይ ጥቃት እንዳያደርሱባቸው ስጋት ስላለ ሁሉም ማንነታቸው በማይታወቅ ሁኔታ ራሳቸውን ይሸፍናሉ ማለት ነው።
እስኪ እንግዲህ አሁን እስር ቤት ተገኝተዋል። እስረኞቹ እነዚህን ይመስላሉ በምትመለከቱት መልኩ በብረት ፍርግርግ ውስጥ ነው ያሉት። እንግዲህ እንደምንመለከታቸው ሰው እንግዲህ አሁን ሰላማዊ ሰዎች ይመስላሉ። እንደምንመለከታቸው ግን ውጪ ያሉ በጣም የብዙ በሺዎች የሚቆጠር ሰዎችን ነፍስ ያጠፉ ከባድ ወንጀለኞች ናቸው። በድራግም ቢሆን በአሸባሪነትም እንዲሁም በነፍስ ግድያ በከባድ ውንብድና የሚገቡ ናቸው። እድሜ ልክ ታሳሪዎች ናቸው። ለአንድ ወር ለአመት ለምናምን እዚህ ውስጥ የሚገባ ሰው የለም። የእድሜ ልክ የሆነ ብቻ ነው እዚህ ውስጥ የሚገባው። እንግዲህ ህይወታቸው አልፎ ከዚህ እስኪወጡ ድረስ ምንም አይነት አማራጭ ስለማይኖራቸው እነሱም ብዙ ጊዜ ባህሪያቸውን አስተካክለው ነው የሚጓዙት እንደምንመለከተው። ምክንያቱም ሌላ አማራጭ የላቸውም። ከዚህም ውስጥ ሆነው ካስቸገሩ ሌላ የህይወት እርምጃ ሊወሰድባቸው ስለሚችል እዚህ ውስጥ ጋርዶችን ወይም ፖሊሶችን የሚያስጠነቅቅ ወይም ከነሱ የሚያድናቸው ምንም አይነት ህግ የሌለበት ነው። 100% በፖሊሶቹ ወይም በጋርዶቹ እጅ ቁጥጥር ውስጥ ስለሆነ ያሉት ግዴታ እነሱ የሚሏቸውን እያንዳንዷን ነገር ተከታትለው ያደርጋሉ ማለት ነው። በእነሱ ፍቃድ ቁጥጥር ስር ናቸው። እንግዲህ አሁን ቀጥሎ የሚያደርጉትን አክቲቪቲ ደግሞ ተመልክተን እንመለሳለን። A few of them are now being let out to do some exercises. Prisoners are only allowed out of their cells for 30 minutes a day to exercise, using only their body weight. The cells are at full capacity. It feels like a scene from a movie. እንግዲህ ውድ ቤተሰቦች እና ተከታታዮች በመመልከት ላይ እንዳላችሁት እስረኞቹ በቀን ለ30 ደቂቃ ብቻ ነው ለኤክሰርሳይዝ የሚወጡት። እሱንም ታጅበው ነው። ለአንድ እስረኛ አንድ አጃቢ ወይም ፖሊስ ነው የሚታዘዝለት። ለእያንዳንዳቸው አንዳንድ ይዘው ነው የሚወጡት። እሱንም በከባድ ፍተሻ ውስጥ ነው የሚያልፉት። እንግዲህ ለ30 ደቂቃ ለመውጣት ነው የሁሉ ፕሮሰስ የሚያልፉት። ለመመገብም ሲወጡ እንደዛው ነው። አንዳንዴ ደግሞ ምግብ ባያሉበት ሊሰጣቸውም ይችላል። መጸዳጃቸው እዛው ያሉበት ቦታ ነው። ፀሐይን ወይም ግቢውን ወጥተው የሚያዩት ለ30 ደቂቃ በቀን ለ30 ደቂቃ ብቻ ነው ማለት ነው። ያችን 30 ደቂቃ ለመውጣት ደግሞ እንደምትመለከቱት በቁጥር ተወዳድረው በእያንዳንድ ጋርድ ታጅበው ይወጣሉ። በትንሽ በቁጥር ነው የሚወጡት። ሁሉም አንድ ላይ አይወጡም ማለት ነው። እንግዲህ ቪዲዮ ላይ እንደምንመለከተው ከ20 እና ከ30 የማይበልጡ ሰዎች ናቸው በአንድ የወጡት። እነዚህ ከተመለሱ በኋላ ነው ሌላዎቹ የሚወጡት። እንግዲህ ያቺ የ30 ደቂቃ እንቅስቃሴ እንደምትመለከቱት ይሄን ነው የሚሰሩት ማለት ነው። ቁጭ ብድግ ወይም መዝለል ወይ እንደዚህ ቀለል ያለ ኤክሰርሳይዝ ያደርጋሉ። በዛ ደቂቃ ውስጥ 30 ደቂቃ ይሞላል። ተመልሰው ገብተው ደግሞ ሌሎቹ ይወጣሉ ማለት ነው። በጣም የገረመኝ ፓርታቸው ግን አብዛኛዎቹ በጣም ታቶ ሙሉ ሰውነታቸውን በታቶ እንደ ልብስ የለበሱ ናቸው። ታቱ እና አብዛኞቹ ከ90% በላዮቹ ደግሞ ታቷቸው የጥልቁ መንፈስ ምልክቶች ናቸው። በጣም ብዙዎቹ እንግዲህ እሱ ይመስለኛል የሱስና የደም ማፍሰስ ሱስ ውስጥ የሚከታቸው። እንግዲህ አብዛኞቹ የሱን ምልክት ነው የሚያሳዩት።
ይቅርታ ተመልካቾች ቤተሰቦች የተነቀሱትም የሱን ምልክት ነው የሚያደርጉትን አክታቸው በሙሉ የሱን የሚገልጽ ነገር ነው። እንግዲህ እነሱ 30 ደቂቃ ኤክሰርሳይዝ ከሚያደርጉ ድረስ እንግዲህ ሲኢኦ እና ለጉብኝት የመጣው ሰው ደግሞ ወደ ውስጥ ገባ ብለው እንግዲህ ያለውን ነገር እየተከታተሉ ነው። እስኪ እንከታተላቸውና እንመለሳለን። Here we have the clinic. Look at all these rooms inside this incredible prison. The treatment and injection area. We are now walking among members of the two most dangerous gangs in the world. They're to our right and left. እንግዲህ ለኤክሰርሳይዝ ከወጡት ወይም ስፖርት ለመስራት ለ30 ደቂቃ ከተፈቀደላቸው ከ30 ወይ 40 እስረኞች መካከል እንግዲህ የሶስቱን የህይወት ታሪክ እንግዲህ ለብቻቸው ለይቶ ሊያስጎበኙ ፈቃደኛ ሆኗል ሲኢኦ። እንግዲህ እንደምንመለከተው ሶስቱን ለይቷቸዋል። ከሶስቱ ውስጥ እንግዲህ በየተራ እየመጡ ፊታቸውን እንደምትመለከቱት እየገለጡ ያደረጉትን ወንጀልና በምን ወንጀል ምን ያህል እንደታሰሩ ለምን ያህል እንደተፈረደባቸው እየገለጹ ይሄዳሉ። አዳምጠን እንመለስ። እንግዲህ እንደምንመለከተው የመጀመሪያው ሰው ልብሱን ባወለቀ ሰዓት በታቱ እንግዲህ የየትኛው የወንጀል ቡድን አባል እንደሆነ በንቅሳት መልክ ስለተጻፈ ሰውነታቸው ላይ ይታወቃል። እንግዲህ የምትመለከቱት 5 ሰው ገድሏል። 5 ሰዎች የገደለው ሰፈሬን ወይም ድንበሬን አቋርጣቸዋል በሚል ብቻ ምክንያት 5 ሰዎችን ገድሏል። ይሄ ደግሞ የምንመለከተው 4 ሰዎችን አፍነው በመውሰድ ለጋንግስተሮች በማስረከብ ነው እንግዲህ የታሰረው። 4 ሰዎችን በኪድናፕ በማድረግ ማለት ነው። ሶስተኛው ደግሞ የምንመለከተው አንድ ወጣትን ልጅ ከሱ ጋር ጓደኝነት የነበረች ልጅ በመግደል ነው እንግዲህ እዚህ እስር ቤት ውስጥ ሊገባ የቻለው። ወጣትን ልጅ አብራው ጓደኛው ወይ ገርፍሬንዱ የነበረችን ልጅ በመግደሉ ነው እዚህ እስር ቤት ሊገኝ የቻለው ማለት ነው። እንግዲህ ውድ ቤተሰቦች እና ተከታታዮች እንደምትመለከቱት ነው። ይሄ አጠገቡ የቆሙት ሰው እንግዲህ በታቱ መሰረት የማን ግሩፕ እንደሆነ በታቱ በቁጥሩ ይታወቃል። ይሄ የ18ኛ እንደ የሚባል የጋንግስተር ግሩፕ አባል መሆኑን 18 ቁጥር ታቱ አድርጓል። እንዲሁም የልጁን ፎቶ ወይም የልጁን አሻራ የእግሩን አሻራ እግሩ ላይ ተነቅሷል። እና ደግሞ የገደላትን የእንጀራ እናቱን ስምም ተነቅሶታል። ብዙ ጊዜ የገደሏቸው ከቡድናቸው ስም ሌላ የገደሏቸውን ሰዎች ስም ወይም ቁጥርም እንደታቶ ያደርጋሉ ማለት ነው። ምን ያህል ሰው እንደገደሉ ይሄ አሁን ሲመለከቱት የቆዩት ሰው እንግዲህ የእንጀራ እናቱን ስም ስለገደላት የእሷን ስም ተነቅሶታል ማለት ነው። ብዙ ንቅሳት ነው ያለበት። አክቹሊ ግን እያንዳንዷ ንቅሳት ትርጉም አለ። ዝም ብሎ አይነቀሱም። ወይ የገደሉትን ሰው ወይ የሚፈልጉትን ሰው ወይ የሚወዱትን ሰው ወይ የአባላቸውን ስም
እንደዚህ የግሩፕ ስም የማይቀር ነው። ዋና የሚለዩት ሌላ ምንም መለያ የላቸውም። የማን ግሩፕ እንደሆኑ የሚለዩት በንቅሳታቸው ነው ማለት ነው። እንግዲህ ቤተሰቦች አሁን ቀጥሎ የውሏቸውን ወይም ኤክሰርሳይዝ የመስሪያ ሰዓታቸው ስላለፈ አሁን ሽንት ቤታቸውና መመገቢያ መኖሪያ ቤታቸውን ነው እያሳየን ያለው። ጨለማ ነው። ሽንት ቤቱ እንደምትመለከቱት ነው። እዛው ነው የሚበሉት፣ የሚጠጡት፣ የሚተኙት ይመስለኛል። ያው የምግብ ሰዓታቸው ደርሰው ምግብ እየታደሉ ነው እንደምትመለከቱት። ምግባቸው በዚህ መልኩ ይመጣላቸዋል ባሉበት ቦታ ማለት ነው። እዛው ሆነው ይበላሉ፣ እዛው ሽንት ቤት ይጠቀማሉ፣ እዛው ይተኛሉ። ለ30 ደቂቃ ለስፖርት ብቻ ነው በቀን ከቦታቸው ላይ የሚወጡት ማለት ነው። ከያሉበት እንግዲህ በሰብሰብ ብለው እንደ ግቢ ነገር ይመስለኛል ሰብሰብ ብለው ነው ያሉት። ወደኛ የመኝታ ቤታቸው ሲገቡ ደግሞ ይበተናሉ ማለት ነው። እስኪ የምትመለከቱትን ሰው እንግዲህ ምን ገጥሞት እንደሆነ ተከታትለን እንመለስ። Do you regret what you did in the past? Encontrándome a un penal de máxima seguridad donde solo lo básico se le da a uno, se lamenta uno, quizá uno se hace fuerte durante el día, pero en la noche uno se lamenta y llora, encontrándose en esta condición. He says he cries every day and regrets what he has done, but it's too late. He feels remorse, but he must face justice. እንግዲህ ስጠይቀ የቆየው በየዚህ ውስጥ ከገባ በኋላ በየቀኑ ስላደረግከው ነገር ትጸጸታለህ ወይ ነው። እንግዲህ ሰውየውም ወይም ተጠርጣሪው ወይ ወንጀለኛው እያለ ያለው በየቀኑ አለቅሳለሁ፣ በየቀኑ ጸጸት ውስጥ እገባለሁ፣ ግን ምንም ማድረግ አልችልም፣ ከዚህ መውጣት አልችልም። ባለቀ ሰዓት ስለሆነ ወደ ጸጸት የገባሁት ምንም አይጠቅመኝም ነው እያለ ያለው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ቪዲዮ በአዲስ ነገር በአዲስ መረጃ ይዤላችሁ እመጣለሁ። በያላችሁበት ሰላም፣ ፍቅር፣ ጤና እንድትሆኑልኝ እመኛለሁ። እንደተለመደው ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁ ላስታውሳችሁ እወዳለሁ። እስካሁን አብራችሁን ስለቆያችሁ በጣም እጅግ በጣም አመሰግናለሁኝ። በያላችሁበት ደህና እንድትሆኑልኝ የዘውትር ምኞቴ ነው። ሰላም ያገናኘን።